ዋትስአፕ ኤቭሪባዲ ጋይስ እንዴት ናችሁ? ዛሬ ደግሞ በተለየ ሀሳብ ተከስተናል። ያው እንግዲህ እስከዛሬ ላውዴክስ በመስራት ነው ይሄ የዩቲዩብ ቻናል የሚታወቀው። ነገር ግን አሁን ደግሞ ትንሽ ለየት ያለ ወጣ ባለ መንገድ ለመከሰት ነው የሞከርነው። እንግዲህ አሁን ዛሬ የምናየው ምንድነው ስለ ታዋቂ ሰዎች ታሪክ ነው ማለት ነውና ሀ ብለን ጀምረናል። በሙዚቃው ዓለም እንደሱ ታሪክ የሰራ በዓለም ዙሪያ ሚሊዮኖች በውዝዋዜ በድምፁ ያነቃነቀ ድምፃዊ በታሪክ ታይቶ አይታወቅም። ኪንግ ኦፍ ፖፕ የፖፕ ሙዚቃ ንጉስ ማይክል ጃክሰን። ነገር ግን ከታላቅ ስኬቱ ከኔቨርላንድ ግዛት እና ወርቅ አልባ አልበሞቹ ጀርባ የነበረው እውነተኛ የህይወት ውጣ ውረድ የጤና ፈተናና ያልተሰሙ ምስጢሮችን ያውቃሉ። ዛሬ ስለ ማይክል ጃክሰን ያልተሰሙ አነጋጋሪ እውነታዎችን እንመለከታለን። እስከ መጨረሻ አብራችሁን ቆዩ። ማይክል ጃክሰን የተወለደው በ1958 እንደ አውሮፓውያን አቆጣጠር በጋሪ ኢንዲያና ውስጥ በሚገኝ ደሃ ቤተሰብ ውስጥ ነበር። ገና በ5 ዓመቱ አባቱ ጆ ጃክሰን የነበረበት ልጅ የሙዚቃ አቅም በመመልከት ከወንድሞቹ ጋር ዘ ጃክሰን 5 የተባለውን ባንድ አቋቋመ። ማይክል ገና በልጅነቱ በመድረክ ላይ በሚያሳየው አስደናቂ ተሰጥኦ የቡድኑ ዋና ኮከብ ሆነ። ነገር ግን የልጅነት ጊዜው እንደ ማንኛውም ሕፃን የመጫወት እድል ሳያገኝ በአባቱ ጥብቅ ስልጠናና የስራ ጫና ውስጥ ማለፍ ተገደደ። እንግዲህ ማይክል ጃክሰን ዘፋኝ እንዲሆን እንጂ ተጫዋች እንዲሆን አይፈቀድለትም ነበር። በ1980ዎቹ ማይክል በብቸኝነት መስራት ሲጀምር የዓለም ሙዚቃ ታሪክ ለዘላለም ተቀየረ። እንግዲህ ሁላችንም የምናውቀው እዚህ ጋር በ1982 የወጣው ትሪለር የተሰኘው አልበሙ በዓለም ታሪክ ከፍተኛ የተሸጠ አልበም በመሆኑ የዓለም ድንቅ መዝገብ ላይ ተመዝግቧል፣ ወይም ጊኒስ ሪካርድ ላይ ሰብሯል ማለት ነው። በ1983 ደግሞ ቢሊ ጄን የተሰኘው ዘፈን በመድረክ ላይ ሲጫወት ያሳየው ሙንወክ የተባለው ውዝዋዜ ስልት የዓለምን ተመልካች ጉድ አሰኘ። እዚህ ጋር እንግዲህ ቢሊ ጄን እውነተኛ ታሪኩ ነው እና ስለሱ ሌላ ቪዲዮ ሰራላችኋለሁ። ስለ ቢሊ ጄን ማነች የሚለውን። ማይክል ጃክሰን ሙዚቃ ማዳመጥ ብቻ ሳይሆን በአይን የሚታይ ታላቅ ጥበብ እንደሆነ አስመሰከረ። የማይክል ስኬት እየጨመረ ሲሄድ የህዝቡ ትኩረት ወደ ግል ህይወቱ አደላ። በተለይ የቆዳ ቀለም ከጥቁርነቱ ወደ ነጭነት መቀየሩ በዓለም ዙሪያ ትልቅ መነጋገሪያ ሆነ። አንዳንዶች እንዲያው ይህማ የሴጣን አባል ስለሆነ ይሉ ነበር። ነገር ግን መተው ማይክል ቪቲሊጎ የተባለ የቆዳ ህመም ነበረበት። እንግዲህ ይሄ የቆዳ በሽታ ሰውነትን ሴሎችን በመጉዳት የቆዳን ቀለም የሚያጠፋ ነበር። ለዛም ነው ማይክል ጃክሰን ጥቁር አሜሪካዊ ሆኖ ግን በቆዳው ነጭ ብቸኛ አሜሪካዊ ሆነ በዚህ በሽታ ምክንያት። ማይክል የልጅነት ጊዜውን ለመካስ ኔቨርላንድ የተባለ ግዙፍ የመዝናኛ ግዛት በመገንባት ህፃናት መጫወቻዎችና የእንስሳት ማስተማሪያዎችን አዘጋጅቶ ነበር። እንደተመለከትነው አባቱ በልጅነቱ ብዙ ነገሮችን ያደርስበት ነበር፣ ጫና ውስጥ ያደርስበት ነበር። በዛ መከራ ውስጥ ማይክል ጃክሰን ካደገ በኋላ ነፃነት ባገኘበት ጊዜ ኔቨርላንድ የተባለ ግዙፍ ግዛት ውስጥ የህፃናት መጫወቻዎችን ገንብቶ ከልጆች ጋር መጫወት የጀመረው። በሰኔ ወር በ2009 እንደ አውሮፓውያን አቆጣጠር በዓለም ዙሪያ የሚገኙ ሚሊዮን አድናቂዎችን ያስደነገጠው አሳዛኝ ዜና ተሰማ። ይህ የፖፕ ንጉስ ማይክል ጃክሰን በ50 ዓመቱ በድንገት ከዚህ ዓለም በሞት ተለየ። ማይክል ቢያልፍም የትው ሙዚቃ ቅርጽ፣ የውዝዋዜ ስልት እና የሰብአዊነት ስራዎቹ ዛሬም ድረስ በቢሊዮኖች ልብ ውስጥ ሕያው ሆነው ይኖራሉ። እናንተ ከማይክል ጃክሰን ዘፈኖች፣ ውዝዋዜዎች ይበልጥ የምትወዱት የትኛው ነው? ኮሜንት ላይ አስተያየታችሁን አሳውቁ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ። የኔ ቤስት ኤቨር ሶንግ እስካሁን ኤኒ አር ዩ ኦኬ ነው። ለምን ኤኒ አር ዩ ኦኬ ሆነ? ሌላ ቪዲዮ ላይ እመለስበታለሁ። እንግዲህ ይህን የቪዲዮ ቻናል ምን እናድርግበት? ወደ ታሪክ ወደ ታላላቅ ሰዎች ታሪክ እንቀይረው? እንደ በፊቱ በላይሬክስ እንከፈት? እንግዲህ ሀሳብ አስተያየቶቻችሁ ኮሜንት ላይ ጻፉልኝ። ከፈጫንኩኝ በጣም ይቅርታ። ከዚህ በኋላ ረጃጅም ቪዲዮዎች ለመስራት እሞክራለሁ። አመሰግናለሁ።
ባባይ